ውድና ተናፋቂ የዚህ ዩቲዩብ ተከታታዮች እንዴት ሰነበታችሁ? ዛሬ በማይታመን ሁኔታ ለውጥ የሚያመጣ ርዕስ ይዤ ነው የቀረበው። በእውነት ይህ ቻናል የቢዝነስ ሀሳቦችን አጠቃላይ ይዞ ስለተነሳ እያንዳንዳችሁ በተቻለ መጠን ላይክ፣ ሰብስክራይብ በማድረግ ቻናሉን ትቀላቀሉ ስል ይህም ዘላቂ ሀብት እንዴት መገንባት እንደሚቻል የገንዘብ ጉዞህን ብቻ እየጀመርክ ይሁን ነባር ንብረቶችህን ለማስፋት እየፈለግክ ነው? እንግዲያውስ እነሆ አንደኛው cultivate the right mindset ትክክለኛ አስተሳሰብን ማዳበር እንዴት ይቻላል? ማንኛውም ነገር ለመጀመር ትክክለኛው የቢዝነስ ማይንድሴት ማስተካከል ግድ ይለዋል። የመጀመሪያው የሀብት መንገድ ሀብት መገንባት መሰረቱ የሚጀምረው ስትሮንግ የሆነ ፌዝ ወይም ጠንካራ እምነት በጠንካራ እምነት ላይ የተመሰረተ መሆን አለበት። ስለዚህ ይህንን እርምጃ ለመውሰድ ቆራጥ አቋም ያስፈልጋል። ይህንንም ኃላፊነት ለመውሰድ ምን ያህል ዝግጁ ነህ ብለን መጠየቅ ግድ ይላል። ይህን ጥያቄ ለመጠየቅ ለአዳዲስ እድሎች በር መክፈት የመጀመሪያው ይሆናል። ማይንድ ሴትን ከማስተካከል አንጻር ይህን ይመስላል። ሁለተኛው how to choose the right ways ወይም ትክክለኛ ሀብትን እንዴት እንምረጥ። how to select the right business attitude ሀብት ስንመርጥ ዝም ብሎ ሀብት አይደለም፣ እድገትን የሚያቀጣጥል የገቢ ምንጭ መፍጠር ያስፈልጋል። ታዲያ የእርሶ የንግድ ማዕከል ሲኖረው ብቻና ብቻ ነው። የራስን ንግድ መጀመር ከፍተኛ የገቢ ምንጭ እንዲኖረው ጣምን ባለሀብት እንዲሆኑ ያስችላል። ወደ ሀብት የሚወስደውን መንገድ ለማቀጣጠል የገቢ ምንጮችን ለመጨመር ብዙ አማራጮች አሉ። ይህም ስራን ወይም ሀብትን ባለቤትነት መያዝ ነው። ሶስተኛው does building wealth require strategy ሀብትን መገንባት የተለየ ስልት ይጠይቃልን? አዎ፣ ሀብትን ለመገንባት ዓላማና ስልት ግድ ይላል። ግብን ለማሳካት እንደ ፋይናንስ ፍኖተ ካርታ የሚያገለግል ስልታዊ እቅድ መገንባት ግድ ይላል። በደንብ በተገለጹ ስትራቴጂ ወደ ሀብት ግንባታ በመቅረብ ለፋይናንስ ስኬት መሰረት እንዲሁም ውሳኔዎች ከረዥም ጊዜ እይታው ጋር የሚጣጣሙ መሆናቸውን ያረጋግጡ። ነምበር 4 how about building multiple income stream በርካታ የገቢ ምንጮችን መገንባት። አዎ፣ በርካታ የገቢ ምንጮች መኖር አለ የማይባል እውነታ ነው። ከዋናው ንግድ ገቢ ጋር አብሮ የገቢ ምንጮችን መፍጠር ተግዳሮቶችን ይቀንስልናል። እንዲሁ አማራጭ ስንይዝ ዋስትናውን ከፍ ያደርግልናል። ነምበር 5 ማስተር መኒ ማኔጅመንት እንዴት ነው ገንዘባችንን መቆጣጠር የምንችለው? ገንዘብ ማግኘት የዓላማችን ዋናው ግብ ነው። የመጀመሪያውን ሚሊዮኔር ለመገንባት በገንዘብ ብልህ መሆን እና ገንዘብን በጥሩ ሁኔታ ማስተዳደር ይጠይቃል። ይህም እንዴት በጀት ማውጣት፣ መቆጠብ እንዲሁም በጥበብ መዋለ ንዋይን ማፍሰስ እንዳለበት የፋይናንስ የገንዘብ ግቦችን በፍጥነት መቆጣጠር እንዲቻለው ያግዞታል። ትኩረት የሚፈልግ አንድ ነገር አለ። አብዝቶ ከመጠን በላይ ወጪ ማብዛት እንዲሁም ዕዳ ማከማቸት፣ ዕዳ ማብዛት ይህን መቆጣጠር ያስፈልጋል ማለት። አድማጭ ተመልካቾቼ ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቁም ነገሩ የመጀመሪያው ሚሊዮነር ለመሆን ሀብት መገንባት ቀላል ቢሆን ኖሮ ሁሉም ሰው ያደርገው ነበር። ቀላል አይደለም። ትዕግስት ይጠይቅ። ከስኬት ግብ ከማውጣት ያለፈ ነገርም ይጠይቃል። ይህንን ስኬት ለማሳካት ለምን ስር የሰደደ ለውጥ ወይም ስር ነቀል ለውጥ ያስፈልጎታል። በማጠቃለያም የገንዘብ ደህንነት፣ ነፃነትን፣ ትሩፋትን ትቶ ግልጽ የሆነ ዓላማ መኖሩ ራዕዮን ወደ እውነታ ለመቀየር አስፈላጊውን እርምጃ እንዲወስዱ ይረዳዋል።